ሰላም ዋጓን ማይ ፒፕል እንኳን ወደዚህ ቻናል በደህና መጣችሁ። ይሄ እንግዲህ ኪያ ትሬድስ ይባላል። ያው ትሬዲንግ ላይ ያሳለፍኩትን ከ3 ዓመት በላይ ኤክስፒሪየንስ ባጭሩ ለእናንተ ሼር ማድረግበት እኔ ያለፍኳቸውን መንገዶች እናንተ እንዳታልፉ ማሳያችሁ ቻናል ነው የሚሆነው። ሶ ባጭሩ that's it። ሶ ቀጥታ ወደ ዛሬው ቪዲዮአችን እንግባ። እንግዲህ ወደ ቪዲዮ ከመግባታችን በፊት ትሬዲንግ ዲስክሌመሮች ይኖሩናል። ምንድነው? ያው ሪስክ ዋርኒንግ ነው። እንግዲህ ትሬዲንግ ገንዘብ የሚሰራበት ቢዝነስ ቢሆንም አት ሴም ታይም ሶሻል ሚዲያ ላይ እንደሚሰክሷችሁ እዚህ ጋር መጥቼ እኔም ልሰክሳችሁ አልችልም። ማለት አልችልም ሳይሆን አልፈልግም። እና ያው ትሬዲንግ ገንዘብ ይሰራበታል አይሰራበትም አይደለም። ነገር ግን ገንዘብ እንደሚሰራበት ሁላ ገንዘብ ሉዝ ይደረግበታል። ሰርፕራይዝ ገንዘብ ሉዝ ይደረግበታል። ስለዚህ የመጀመሪያው ነገር ምንድነው? እንግዲህ ወደዚህ ነገር ስገቡ ራሳችሁን ዝግጁ ማድረግ ይኖርባችኋል፣ ሪስክ ስለሚኖረው ማለት ነው። ሌላኛው ትሬዲንግ ላይ ስንመጣ ኖ ጋራንቲ ኦፍ ኤርኒንግ የምንለው ወይም 100% እርግጠኛ መሆን አትችሉም። ምክንያቱም እንደነገርኳችሁ ሁሌ አንድ ትሬድ ስከፍቱ የመስራትና ያለመስራት የፕሮባቢሊቲ ጨዋታ ስለሆነ ሁልጊዜም ያንን ትሬድ ሉዝ የማድረግ ወይም የመክሰር ፕሮባቢሊቲ ኤግዚስት ስለሚያደርግ ሁሌ ጋራንቲ ታገኛላችሁ ማለት አይደለም። በሶስተኛ ደረጃ እዚህ ቻናል ላይ ወይም በተለያዩ ቪዲዮዎች ማወራቸው ነገሮች ሁሌም ቢሆን ለኤዱኬሽናል ፐርፐዞች ናቸው። እኔ እዚህ ጋር የምለውን ነገር ሰምታችሁ እናንተ በራሳችሁ ያንን ነገር ኢምፕሊመንት አድርጋችሁ አክሽን ብትወስዱና የአውትካሙ ፖዚቲቭ ወይም ኔጌቲቭ ቢሆን ፖዚቲቭም ቢሆን ራሳችሁን አፕሪሺየት አድርጉ፣ ኔጌቲቭም ቢሆን አት ሴም ታይም ራሳችሁን ብሌም አድርጉ። ምንም አይነት ሪስፖንሲቢሊቲ አልወስድም። እኔ እዚህ ጋር ማወራቸው ነገሮች ለኤዱኬሽናል ፐርፐዞች ብቻ ናቸው። የአራተኛው ያው ማርኬቱ ቮላታይል ነው። እንደነገርኳችሁ ጀስት ሉዝ እና ዊን የማድረግ ነገር አለው ማለት ነው። እንግዲህ በዚች ከተስማማን ቀጥታ ወደ ዛሬው ቪዲዮአችን እንግባ። እንግዲህ የዛሬው ቪዲዮአችን የሚሆነው ዋት ኢዝ ትሬዲንግ ከሚለው እንጀምራለን። አምሹር ብዙዎቻችሁ ትሬዲንግ የሚለውን ተርም ብዙ ጊዜ በተደጋጋሚ ሶሻል ሚዲያ ላይ ሰምታችሁት ሊሆን ይችላል እና ያው ኖርማሊ በጣም ግልጥ ያለ ኢንፎርሜሽን ስለሌለ እንደ ትልቅ ነገር አድርጋችሁ ልታዩ ትችላላችሁ። በአጭሩ ግን ትሬዲንግ ማለት ምን ማለት ነው? ኢትስ ጀስት ባይንግ ኤንድ ሴሊንግ ማለት ነው። ወይም ትሬዲንግ ማለት ግብይት ማለት ነው። ግብይት ስንል ገዢ ይኖራል፣ ሻጭ ይኖራል አይደለ? ያ ገዢው ለሻጩ ገንዘብ ይከፍሉና ሻጩ ደግሞ ገዢው የሚፈልገውን ፕሮዳክት ወይም ሰርቪስ ሲሰጠው በማዕከላቸው ምን ተፈጠረ ይባላል? ትሬዲንግ ወይም ግብይት ተፈጠረ ይባላል ማለት ነው። በአጭሩ ምንም ሳታወሳስቡት ወደ ሌላ ነገሩ ሳገቡ ትሬዲንግ ማለት በአጭሩ ምን ማለት ነው? ግብይት ማለት ነው። ይሄ ግብይት ኖርማልኛ ዴይ ቱ ዴይ የለመድነው ላይፋችን ላይ ያለው ግብይት ይሄ ሱቅ ሄዳችሁ ምናምን መገዙት ሳይሆን እዚህ ጋር ስንመጣ ዲ ኦንሊ ዲፍረንስ ምንድን ነው? የግብይት አይነት ሆኖ ግብይቱ የሚሆነው ኦንላይን ላይ ነው ማለት ነው። ምንድን ነው የምንገበያየው ካላችሁ ከረንሲ የምንላቸው ወይም ፎሬክስ ማርኬት የምንለው የሀገራቶችን ገንዘብ እንገበያያለን። ለምሳሌ የአሜሪካን ዶላርን ልንገዛ ልንሸጥ እንችላለን። የዩናይትድ ኪንግደም ፓውንድን ልንገዛ ልንሸጥ እንችላለን። የነ ኢሮን የመሳሰሉትን ነገሮች ልንገዛ ልንሸጥ እንችላለን። ያው ሰፋ አድርገን እናያለን የማርኬት አይነቶች ላይ። ግን ጀስት ስቶክ ደግሞ የምንላቸው አክሲዮኖች ማለት ነው። የካምፓኒዎችን አክሲዮኖች ወይም ድርሻዎችን ልንገዛ ልንሸጥ እንችላለን። ኮሞዲቲስ የምንላቸው እንደ ወርቅ፣ ሲልቨር፣ ፕላቲኒየም፣ ቡና የመሳሰሉትን ነገሮች ልንገበያይ እንችላለን። ሌላኛው ደግሞ ክሪፕቶ የምንለው ወይም እነዚህ ዲጂታል ኮይኖች የሚባሉት እና እናንተ ያው የምታውቋት እነ ባይናንስ፣ እነ ኢቴሪየም፣ እነ ሶላና የመሳሰሉት ማለት ነው። እነሱንም ልንገዛ ልንሸጥ እንችላለን ማለት ነው። ግን በዚህ ቻናል ላይ ሞር ፎከስ አድርገን የምናየው ስለ ከረንሲ እና ስለ ኢንዴክስ ወይም ስቶክ ይሆናል። እሱንም እንመጣበታለን ማለት ነው። ያው እነዚህ ነገሮች ስንገዛና ስንሸጥ ሁላችንም አንድ የሆነ ግብ ነው ያለን። ያ ግባችን ምንድን ነው? ሁሌም ቢሆን ለማትረፍ ነው ግባችን ማለት ነው። ማንም ሉዝ ለማድረግ ማርኬቱ ላይ መጥቶ የሚገዛና የሚሸጥ ሰው የለም። አንለስ ሜንታሊ ሪታርድድ ካልሆነ ወይም ዘገምተኛ ካልሆነ ማለት ነው። ብቻ ኤኒዌይስ ቤዚክ ኮንሰፕቱ ምንድን ነው?
ትሬዲንግ ላይ ስንመጣ ባይ ሎው እና ሴል ሃይ ማለት ነው። which is ቀለል አድርጌ በቤት ኤግዛምፕል ልስጣችሁ። ሶ የሆነ ሰውዬ የአፓርትመንት መግዛት ፈለገና 3 ቤድሩም አፓርትመንቱን በ5 ሚሊዮን ብር ገዛው ልበላችሁ። በ5 ሚሊዮን ብር ገዝቶት ከየሆነ ጊዜ በኋላ የቤት ዋጋ አፕሪሺየት አድርጎ የአፓርትመንት 7 ሚሊዮን ብር ቢገባ እና ይሄ ሰውዬ ቢሸጠው ይሄ ሰውዬ ምን ያህል አተረፈ እንላለን ማለት ነው? 2 ሚሊየንስ አተረፈ እንላለን ማለት ነው። ምክንያቱም መጀመሪያ ሲገዛው የገዛው ወይም ኢኒሻል ኤክስፔንሱ ስንት ነው? 5 ሚሊዮን ነበር አይደለ? እንደን ሲሸጠው 7 ሚሊዮን ነው የሸጠው። ሶ በመሃል ያለችዋ ዲፍረንስ የዛ ሰውዬ ፕሮፊት ነች ትባላለች ማለት ነው። ሶ የመጀመሪያው ኮንሰፕት አንድ ነገር ርካሽ እያለ ትገዙና ውድ ሲሆን ትሸጡታላችሁ። ወይም በተቃራኒው አንድ ነገር ውድ ሆኖ ትሸጡትና ርካሽ ሲሆን ደግሞ ትገዙታላችሁ ማለት ነው። ለምሳሌ አሁንም እንዴት ነው አንድ ነገር ውድ ሲሆን ሽጠ ነው ርካሽ ሲሆን ምንገዛው ካላችሁኝ፣ በቤት ያው አንድ ጀምር ያለው በቤት ምሳሌ ልስጣችሁ። አት ዘ ሴም ታይም አንድ ሰው አለ ልበላችሁ፣ ቪላ ቤት ያለው አሁን ልቀይረው ከአፓርትመንት ወደ ቪላ እንምጣና አንድ ቪላ ያለው ሰው አለ ልበላችሁ እና የቤት ዋጋ ኢን ዘ ኔክስት ይር ወይም ኢን ዘ ኔክስት ማንት እንደሚወርድ አወቀ። እንዴት አወቀ? ፈጣሪ ነው የሚያውቀው። ወይም በቃ በተለያዩ ፋክተሮች ሊሆን ይችላል። መንግስት ኮንዶሚኒየም ሰርቶ እያደለ ሊሆን ይችላል፣ ወይም ዶላር ቀንሶ ሊሆን ይችላል፣ ወርዝ አካባቢ ላይ ጸጥታ ችግር ተነስቶ ሊሆን ይችላል። ዋትኤቨር ላይክ ብዙ ሪዝን ሊኖር ይችላል። ብቻ ይህ ሰውዬ ኦን ያደረገው ፕሮፐርቲ በሚቀጥለው ወራቶች ውስጥ ወይም አመታት ውስጥ ወይም አንድ አመት ውስጥ እንደሚቀንስ ከተረዳን በልና ቪላው አሁን ላይ ወርድ የሚያደርገው 5 ሚሊዮን ብር ከሆነ ወዲያው ይሄ ሰውዬ ምን ያደርገዋል ማለት ነው? ወዲያው ዋጋው ሳይቀንስበት ይሸጧል ማለት ነው። ለምን? ሆልድ ቢያደርገው እንዳልኳችሁ በተለያየ ፋክተር ወደፊት የቤት ዋጋ ሊረክስበት ነው። ስለዚህ ምን ያደርጋል? ቫሊዩ እዛው ሃይ ወይም ፒክ ላይ እንዳለ በ5 ሚሊዮን ብር ይሸጠውና ከዛ በኋላ ከወራቶች በኋላ ሰውየው እንዳለው የቤት ዋጋ የሚረክስ ከሆነ ከሸጠለት ሰው መልሶ for more cheaper price መግዛት ይችላል ራሱን ቤት ማለት ነው። let's say በ5 ሚሊዮን ከሸጠለት መልሶ በ3 ሚሊዮን መግዛት ይችላል ማለት ነው። ሶ በመሃል ያለችው 2 ሚሊዮን again that's the profit። ሶ ያኛው የዛ ሰው ትርፉ ነው ማለት ነው። ሶ ባጭሩ የአንድ ነገር ዋጋው ይጨምራል ወደፊት ብላችሁ ካሰባችሁ ትገዙታላችሁ አይደለ? ለምን? አሁን ለምሳሌ አንድ በምን ኤግዛምፕል ልስጣችሁ? አንድ መኪና 3 ሚሊዮን ቢሆን አሁን ላይ ምንድን ነው ከ3 ሚሊዮን አይፋታም እንዴ? 3 ሚሊዮን ቢሆን ከዛ በኋላ ኢን ዘ ኔክስት ጊዜ ይወደዳል ብላችሁ የምታስቡ ከሆነ ኦብቪየስሊ ተገዙትና ሲወደድ ሽጣችሁ ታተርፋላችሁ አይደለ? አንድ ነገር ደግሞ ዋጋው ይረክሳል ብላችሁ የምታስቡ ከሆነ ወደፊት ቶሎ ብላችሁ ሳይረክስባችሁ ትሸጡትና ሲረክስ አትጎዱም ማለት ነው። ገባችሁ? ስለዚህ ያ መኪናውን ለምሳሌ 3 ሚሊዮን የገዛችሁት መኪና በሚቀጥሉት ወራት ወይም አመታት ረክሶ 1.5 2 ሚሊዮን ሊገባ እንደሆነ እያወቃችሁ መቼም ሆልድ አታረጉትም አይደለ? ካረጋችሁት ያው ምን እላለሁ ግን አታረጉትም። ስለዚህ ወዲያው ትሸጡትና በመሃል ያለችው ዲፈረንስ የእናንተ ፕሮፊት ትሆናለች ማለት ነው። ሶ በአጭሩ እንግዲህ ቤዚክ ኮንሰፕቱ ይሄ ነው። ሌላው እንግዲህ የገበያ አይነቶች አሉ። ሶ ትሬዲንግ ግብይት ነው ብለናል አይደለ? ሶ የምንገበያየው ነገር ዲፔንድ ያደርጋል ማለት አንድ ሞል ላይ ወይም አንድ ገበያ ስትሄዱ አሩ ነው መርካቶ ወይም ደግሞ ጀስት ኤኒ ሞል ሄዳችሁ የምታውቁ ሰዎች ከሆናችሁ ኤሌክትሮኒክስ ለብቻው ሴክሽን አለው፣ ልብስ የሚሸጥበት ለብቻው ሴክሽን አለው፣ ጁዌለሪስ የምንላቸው ለብቾቹ በቃ ሴክሽን አለው አይደለ? ሁሉም ነገር። ስለዚህ እዚህ ጋር ትሬዲንግ ግብይት ከሆነ የምንገበያየው ገበያ ይከፋፈላል ማለት ነው። ሶ እንግዲህ ያው እናንተ የምታውቁት ሶሻል ሚዲያ ላይ ብዙ ጊዜ ፎሬክስ ማርኬት ወይም ፎሬክስ ትሬዲንግ ሲባል ነው። ሶ ፎሬክስ ትሬዲንግ ማለት ምን ማለት ነው? የገበያ አይነት ሆኖ ፎሬክስ ማለት አብሪቪዬሽን ነው ወይም በአጭሩ ተጽፎ ነው። ምን ማለት ነው? ፎሬን ኤክስቼንጅ ማርኬት ማለት ነው። ሶ የውጭ ምንዛሬ ገበያ ማለት ነው። ሶ በዚህ በፎሬክስ ማርኬት ምንድን ነው የምንገበያየው? ያው የሀገራትን ከረንሲ ማለት ነው። ሶ እዚህ ጋር እንደምታዩት ኢዩአር ዩኤስዲ ይላል። ያው እነዚህንም እናያቸዋለን ምን ማለት እንደሆኑ። ጀስት ዶንት ወሪ አሁን ካልገባችሁ
ኢትስ ኦኬ ወደፊት ይገባችኋል። በጣም ቀላል ነው። ሶ ኢዩአር ማለት እንግዲህ ዩሮ ማለት ነው። እነዚህ ዩሮፒያን ዩኒየን ውስጥ ያሉ ሀገራቶች የሚጠቀሙት ከረንሲ ነው። ዩኤስዲ ማለት ደግሞ ዩኤስ ዶላር ማለት ነው። እዚህ ጋር ጂቢፒ ማለት ምን ማለት ነው? ያው ግሬት ብሪትን ፓውንድ ማለት ነው። ጄፒዋይ ማለት ደግሞ ጃፓኒዝ የን ማለት ነው። ወይም የጃፓን ከረንሲ የን ይባላል። ሶ እንደ ኤግዛምፕል ነው። ብዙ ከረንሲዎች አሉ። ሶ እዚህ ጋር ፎሬክስ ማርኬት የምንለው እነዚህን የምንገበያይበት የገበያ አይነት ነው ማለት ነው። ሌላኛው ስቶክ ማርኬት የምንለው አለ፣ ወይም የአክሲዮን ገበያ የምንለው አለ። ይሄ ደግሞ ካምፓኒዎች ሼራቸውን ወይም ይሄ ፍራክሽናቸውን የምንገበያይበት ባለ አክሲዮን የምንሆንበት የገበያ አይነት ነው ማለት ነው። ሶ ምን አይነት ካምፓኒዎች አክሲዮናቸውን ይሸጣሉ? አፕል፣ ቴስላ፣ ጎግል የመሳሰሉት ብዙ ካምፓኒዎች ያው እነዚህ ኢንተርናሽናል ነው። በሀገራችን ከፈለጋችሁ ደግሞ ባንኮች አይደለ፣ ባንኮች አክሲዮን ይሸጣሉ። ኢትዮ ቴሌኮም አክሲዮን መሸጥ ጀምሮ ነበር የሆነ ሰዓት ላይ። እንደዚህ አይነት አገር በቀል ካምፓኒዎችም አክሲዮናቸውን ይሸጣሉ። ምንድን ነው ኮንሰፕቱ? እናንተ አክሲዮናቸውን ትገዙና እነዚህ ካምፓኒዎች ትርፋማ ሲሆኑ፣ ሞር ፕሮዳክቲቭ ሲሆኑ እና አሪፍ የሆነ ሪተርን ሲያገኙ ያው እናንተ ወርድ ወይም ሆልድ የምታደርጉት አክሲዮን ቫሊዩ ይጨምራል። ሲጨምር ሽጣችሁ ፕሮፊት ማግኘት ትችላላችሁ ማለት ነው ባጭሩ። ሌላኛው ኮሞዲቲስ ማርኬት የምንለው ነው። ኮሞዲቲስ ማርኬት የምንለው እንግዲህ ያው እንደዚህ ፊዚካል ጉድስ የምንላቸው ልክ እንደ ወርቅ ዘይት ወይም ኦይል የምንለው፣ አግሪካልቸራል ፕሮዳክትስ ኮፊ ሊሆን ይችላል፣ በቆሎ ሊሆን ይችላል፣ የመሳሰሉትን ነገሮች የምንገበያይበት የገበያ አይነት ኮሞዲቲ ማርኬት ይባላል። ጎልድ አሁን ብዙ ጊዜ ጎልድ ምናምን ትሬድ አደረግኩ ምናምን ሲሉ ሰምታችሁ ከሆነ ጎልድ አክቹዋሊ ፎሬክስ ማርኬት ውስጥ ሳይሆን ኮሞዲቲ ማርኬት ውስጥ ነው ማለት ነው። ሌላኛው ወይም ላይክ እዚህ ጋር ያስቀመጥ ነው፣ በጣም ብዙ የማርኬት አይነት አለ። ነገር ግን እዚህ ጋር በመጨረሻነት ያስቀመጥ ነው የክሪፕቶ ከረንሲ ማርኬት የምንለው ነው። እነዚህም ደግሞ ዲጂታል ከረንሲስ ወይም ዲጂታል ኮይን የምንላቸው እንደነ ቢትኮይን፣ ኢቴሪየም፣ ሶላና፣ ሺባ፣ ፔፔ የመሳሰሉ ብዙ ኮይኖች አሉ። እነዚህን ኮይኖች የምትገበያዩበት የማርኬት አይነት ነው። ያው ባይናንስ፣ ባይቢት ምናምን የምንላቸው እነዛ ፕላትፎርም ላይ የሄዳችሁ የምትገበያዩቸው የኮይን ወይም የገበያ አይነት ነው ማለት ነው። በአጭሩ ትሬዲንግ ማለት ምን ማለት ነው? ግብይት ነው ብለናል። ግብይት ስንል ደግሞ ብዙ ነገሮችን ልንገበያይ እንችላለን። በዋነኝነት እነዚህን አራቱን አይተናል። ፎሬክስ ማርኬት የምንለው የሀገራትን ከረንሲ የምንገበያይበት ነው። ስታክ አክሲዮኖችን የምንገበያይበት፣ ኮሞዲቲ ጥሬ እቃዎችን እንደ ጎልድ፣ ኦይል የመሳሰሉትን የምንገበያይበት፣ ሲልቨር፣ ክሪፕቶ ከረንሲ የምንለው ደግሞ እንደነ ቢትኮይን፣ ዲጂታል ኮይኖችን የምንገበያይበት የገበያ አይነት ነው ማለት ነው። አራቱንም መገበያየት እንችላለን ብላችሁ ከጠየቃችሁኝ ኦፍኮርስ ዩ ፋኪንግ ካን ትሬድ ማድረግ ትችላላችሁ አራቱንም። ነገር ግን አስ ቢግነር አስ ጀማሪ አንዱን ማርኬት ላይ ፎከስ አድርጋችሁ ሞር ብትሰሩ አሪፍ ነው ብዬ አስባለሁ። እንደ ጀማሪም አይደለም ላይክ ኢቨን እንደ አድቫንስድ እንደሆነ ትሬደርም አንዱ ማርኬት በራሱ በጣም ጥልቅ ስለሆነ ሞር አንዱን ማርኬት ፎከስ አድርጋችሁ ብትሰሩ አሪፍ ነው ብዬ አስባለሁ። ግን እናንተ ወደፊት የራሳችሁን ያው ቶለራንሳችሁን አፒታይታችሁን እያያችሁ እነዚህን ሌሎቹንም ማርኬቶች ኢንክሉድ ማድረግ ትችላላችሁ ማለት ነው። I hope everything so far is plain and simple like ቀለል አድርጌ ለማስረዳት እየሞከርኩ ነው። ያልገባችሁ ነገሮች ካለ just comment section ላይ አሳውቁኝ anytime እመልስላችኋለሁ ማለት ነው። ኦኬ በስተመጨረሻ ያው በዛሬ ቪዲዮአችን እንዲረዝምም አልፈልግም። በስተመጨረሻ የትሬዲንግ ጥቅም ምንድን ነው? እናንተ ትሬደር መሆን ስትፈልጉ ወይም አንድ ሰው ትሬደር ሲሆን የሚያገኛቸው ጥቅሞች ምንድን ነው የሚለውን ስናይ የመጀመሪያው ፕሮፊት ፖቴንሻል የምንለው ነው። ወይም ላይክ አንላይክ ኤኒ አዘር ጃብስ ተቀጥራችሁ የምትሰሩት ትሬዲንግ ላይ ስትመጡ ሊሚት የሚባል ነገር የለም። ሜክ ለምታደርጉት ገንዘብ the limit is yourself ራሳችሁ ናችሁ ራሳችሁን ሊሚት የምታደርጉት። አንድ ትሬደር $10 ሊሰራ ይችላል፣ $100 ሊሰራ ይችላል፣ $1,000 even 10,000 100,000 $1 million ሊሰራ ይችላል። ግን ራሱን ሊሚት የሚያደርገው። ስለዚህ ፕሮፊት ፖቴንሻላችሁ ከሌላ ስራ ጋር አይገናኝም ማለት ነው። አንድ ሰው ግን ተቀጥሮ
ለምሳሌ በ50 ሺህ ብር ደሞዝ የተቀጠረ ሰው በጣም ደግ ሆንኩ መሰለኛ 50 ሺህ ብር የሚቀጠር ትንሽ ላወርደው ኢትዮጵያዊ ላድርገው ያ በ20 ሺህ ብር የተቀጠረ ደሞዝተኛ ከ20 ሺህ ብር ኢቭን ወደ 25 30 ለመግባት እንኳን አመታትን ያሳልፋል አይደለ? እዚህ ጋር ግን that's a different thing ማለት ነው። ሌላኛው ፍሌክሲቢሊቲ የምንለው ወይም ፍሪደም ነው። ሰው በፈለጋችሁበት ታይም ትሬድ ማድረግ ትችላላችሁ። ከየትም ቦታ ሆናችሁ ትሬድ ማድረግ ትችላላችሁ እና at the same time ደግሞ like anywhere anytime በፈለጋችሁበት ሰዓት ትሬድ ማድረግ ትችላላችሁ ማለት ነው። በዚህ ሰዓት ግቡ፣ በዚህ ሰዓት ውጡ የሚላችሁ ቦስ አይኖርባችሁም። ሶስተኛው ትንሽዬ ካፒታል ነው የሚያስፈልጋችሁ። just once you master the ስኪሉ ካላችሁ ፕሮፈርም የሚባሉ ካምፓኒዎች ወይም ድርጅቶች አሉ። እነዚህ ድርጅቶች ለእናንተ ካፒታል ፕሮቫይድ ያደርጉላችኋል። ግን መጀመሪያ እናንተ ፕሩቭ ማድረግ አለባችሁ እውቀቱ እንዳሏችሁ የምታደርጉትን ነገር እንደምታውቁ ማለት ነው። ከዛ እውቀቱ ካላችሁ ገንዘቡ አያሳስብም። ሌላ ቢዝነስ ልጀምር ብትሉ በመቶ ሺዎች ብር ነው የሚያስፈልጋችሁ ኢቨን ኢትዮጵያ ላይ። ግን ትሬዲንግ ግን like as small as $100 even like $50 መጀመር የምትችሉበት የቢዝነስ አይነት ነው። በአራተኛ ደረጃ ሃይ ሊኩዊዲቲ አለው። ወይም ሊኩዊዲቲ ማለት ምን ማለት ነው? በአጭሩ ገንዘባችሁን ቶሎ ወደ አካውንታችሁ ማስተላለፍ ትችላላችሁ። ሊኩዊድ ነው ሲባል አንድ ነገር ወዲያው ሽጣችሁት ወይም ወዲያው like ወደ አካውንታችሁ ዊዝድሮ ማድረግ የምትችሉት የቢዝነስ አይነት ነው ማለት ነው። አምስተኛው ሌቨሬጅ የሚባል ነገር አለ። ወይም ያው ሌቨሬጅ ደግሞ ከብሮከራችሁ ወይም ደላሎች ብሮከርስ የሚባሉ አሉ። ከእነሱ ነው የምታገኟቸው። ኔክስት ቪዲዮዎች ላይ በደንብ እናያቸዋለን፣ አታስቡ። እነዚህ ብሮከሮቻችሁ የሚያበድሯችሁ ብድር ይኖራል። ያንን ብድር ተጠቅማችሁ አቅማችሁ ከሚችለው በላይ ፖዚሽን መክፈት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ያው በዋነኝነት የጠቀስናቸው ናቸው እንጂ ብዙ አይነት ቤኔፊቶች አሉት። ያው ሌላኛው ትንሽ ባን ሊያስደርገኝ የሚችለው you pay zero tax for the government, ምንም አይነት ታክስ አትከፍሉም ማለት ነው። እንደዚህ የመሳሰለ ብዙ ቤኔፊት አላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። አይ ሆፕ አንዳንድ ነገሮች እንደተማራችሁበት ተስፋ አደርጋለሁ። በተቻለ መጠን ቀለል ለማድረግ እሞክራለሁ። እናንተም በተቻለ መጠን ቀለል አድርጉት እና ያ ከመለየታችን በፊት ከቻላችሁ ኖትቡክ አዘጋጅታችሁ ብታያቸው ቪዲዮዎቹን እመክራችኋለሁ። ምክንያቱም ወደፊት ዲፕሊ እየገባን ስለምንመጣ ትንሽ በቃል ሊከብዳችሁ ይችላል። ኤኒዌይ that's it for today። ይመቻችሁ። ፒስ አውት።